ሰላም የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ፈጣሪ ይመስገን። እናንተ እንዴት ናችሁ? ሰላማችሁ ብዝዝ ይበልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንደምትወዱት እርግጠኛ ነኝ። ዛሬ ይዤላችሁ የመጣሁት ህይወት ሁልጊዜ የምትፈልገውን አትሰጥም፣ የሚያስፈልግን ግን ታስተምርሃለች። አንድ ህፃን ልጅ ጨረቃን ለመያዝ እጁን ወደ ሰማይ ይዘረጋል። ምክንያቱም የማያዋታ እንጂ የማያገኝ መሆኑን አያውቅም። ሰውም በህይወቱ እንዲህ ነው። ብዙ ጊዜ የሚፈልገውን ይከተላል፣ የሚያስፈልገውን ግን አያስብም። አንዳንዴ የምንመኘው ነገር በጣም ውብ ስለሚመስለን ለኛ የተሰራ ይመስለናል። እኛም እጃችንን እንዘረጋለን፣ እንጸልያለን፣ እንጠብቃለን፣ እንተገላለን፣ ነገር ግን አናገኘውም። ከዛም በብስጭት እንጠይቃለን ለምን? ህይወት ግን በዚህ ትምህርት ትሰጣለች። አንተ እየጠየቅኸው አይደለም፣ የሚያስፈልግ ግን እየተዘጋጀልህ ነው። ብዙዎቻችን ያልተሰካን ነገር እንደ መርገም ወይም እንደ ቅጣት ልንመለከተው እንችላለን። ነገር ግን ከዓመታት በኋላ ወደ ኋላ ስንመለስ እውነታውን እንረዳለን። ያ ያልተገኘው ስራ፣ ያ ያልተሰካ ግንኙነት፣ ያ የተዘጋ በር፣ ያ የመለጠን ዕድል፣ እነዚህ ሁሉ ጠላቶቻችን አልነበሩም። ከተሳሳተ መንገድ የመለሱን መምህሮቻችን ነበሩ። አንድ ዛፍ ሲቆረጥ ያለቀለት ይመስለናል፣ ነገር ግን ስሮቹ በህይወት ካሉ እንደገና ይበቅላል። ሰውም እንደዚህ ነው። አንዳንድ ጊዜ የምንፈልገውን ስናጣ የምንሆነውን እናገኛለን። የምንወደውን ስናጣ ራሳችንን እናገኛለን። የምንጠብቀው በር ሲዘጋ የማናውቀው መንገድ ይከፈታል። እውነታው ይሄ ነው። ህይወት የምንፈልገውን ሁሉ ብትሰጠ ኖሮ ምናልባትም የምንማረው ነገር አይኖርም ነበር። ትዕግስት አንማርም ነበር። ጥንካሬ አንማርም ነበር። ርህራሄ አንማርም ነበር። ራሳችንንም አንገነዘብም ነበር። አንዳንድ ትምህርቶች በመጽሐፍ አይገኙም፣ በእንባ ግን ሊገኝ ይችላል። አንዳንድ ጥበቦች በክፍል ውስጥ ትምህርት አይገኝም፣ በህይወት ግጭቶች ግን ሊገኙ ይችላሉ። አንዳንድ በረከቶች በስጦታ አይመጡም፣ በመጥፋት ሊመጡ ይችላሉ። ስለዚህ ዛሬ ያጣኸው ነገር ልብህን እያቃጠለው ከሆነ ህይወትን አንተን እየጠላችህ ነው ብለህ አታስብ። ምናልባት እየተዘጋጀልህ ነው። ምናልባት እያስተማረችህ ነው። ምናልባት የምትፈልገውን በመከልከል የሚያስፈልግህን እየሰጠችህ ነው። ምክንያቱም ህይወት ጥሩ አገልጋይ ባትሆንም ድንቅ መምህር ናት። እና ብዙ ጊዜ የምትሰጠን ስጦታ የምንፈልገው ሳይሆን እኛ ወደ የተሻለ ሰውነት የሚያደርስ ትምህርት ነው። ስለዚህ መናደድ የለብንም፣ እኛ መበሳጨት የለብንም። ህይወት ሁሉ ጊዜ የምንፈልገው ሳይሆን የሚያስፈልግ ነው የምትሰጠን ወይም የሚያስፈልግ ነው የምታስተምረን። ስለዚህ መጨነቅ የለብንም፣ መናደድ የለብንም፣ ተስፋ መቁረጥ የለብንም። እሺ፣ ከህይወት የተቀዱ መራራ እውነታዎች ነግራቸዋለሁ። 11 ነግራቸዋለሁ። አንደኛ፣ ለሰው የማይነገር ብዙ ህመም ሁላችንም አለ። በየቤቱ ብዙ ህመም አለ። ሁላችንም ጋር ህመም አለ፣ ለሰው የማይናገሩ ማለት ነው። ሁለተኛ፣ ሁሉ ነገር ችለን አይደለም ለፈጠር የተሰራው እንጂ። ሶስተኛ፣ አንዳንድ ጊዜ የወደቅንለት ሰው እኛን ለማየት ዝግጁ አይደለም። አራተኛ፣ እያንዳንዳችን እርጥበት የሌለው እንባ፣ ደም የሌለው ቁስለት፣ ምልክት የሌለው ህመም በውስጣችን አለ። አምስተኛ፣ ክህደትን ከሁሉም የከፋ የሚያደርገው ከጥላት የማይመጣ መሆኑ ነው። ስድስተኛ፣ እንደኔ አይነት ጓደኛ የሚኖረኝ ብዬ ተመኘው። ሰባተኛ፣ በፊት ባገኘው አጋጣሚ ሁሉ እስቅ ነበር። አሁን በቀልድ ራሱ መሳቅ አልቻልኩም። አንዳንድ ልብ የወዳጇን ቦታ የምትረዳው ስጣታ ብቻ ነው። 9 ማርፈድ ብቻ ሳይሆን መቸኮልን ዋጋ ያስከፍላል። 10 እነዛ በጣም ቦታ የሰጠናቸው ሰዎች ቢኖሩም ባይኖሩም ህይወት ይቀጥላል። 11 ልክ የማይሆኑባቸው ሁኔታዎች አሉ። እንግዲህ
ቪዲዮ እቺ ተመሳሳይ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሌላ ቪዲዮ እስከምንገናኝ ቻው።